ቤኪ ስፖርት ውድ የቻናላችን ቤተሰቦች ለመናው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። ትላንት በተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በበርንማውዝ በኤምሬትስ በገዛ ሜዳው 2-1 በሆነ ውጤት ተሸንፏል። ለአርሰናል ከሽንፈት ያላደነችውን ግብ ቪክተር ዮኬሬሽ ሲያስቆጠር ለበርንማውዝ ክሩፒና አሌክስ ስኮት 2 ጎሎችን በማስቆጠር በርንማውዝን 2-1 አሸናፊ አድርገው ከሜዳ ወጥቷል። በጨዋታውም ላይ አርሰናሎች እጅግ ደካማ አቋም ያሳዩ ሲሆን በርንማውዞች በጣም ደፋርና አግሬሲቭ የሆነ ቡድን ይዘው በመቅረብ አርሰናልን አሳምነው 2-1 በሆነ ውጤት አሸንፏል። በዚህም መሰረት አርሰናሎች ከሲቲ ጋር ያላቸው ነጥብ 9 ቢሆንም ሲቲ ሁለቱን ቀሪ ጨዋታ ካሸነፈ ወደ 3 ይጠብና ከአርሰናል ጋር በኤምሬትስ በቀጣይ ሳምንት የሚያደርጉት ጨዋታ እጅግ ተጠባቂ እንደሆነ ያደርገዋል ማለት። ሌላው ቀን 10 ሰዓት ላይ ብሬንፎርድን ከኤቨርተን ያገናኘው ጨዋታ 2-2 በመጠናቀቁ ለቼልሲ ጥሩ ዜና ሆኗል። ምክንያቱም ወይ ብሬንፎርድ ወይ ኤቨርተን አንዳቸው አሸንፈው ቢሆን ኖሮ ቼልሲ ከ6ኛ ወደ 7ኛ ደረጃው ዝቅ ሚሊዮን ነበር። በሌላ ጨዋታ በርንሌ በሜዳው እና በደጋፊው ፊት በብራይተን ሆቭ አልቢዮን 2-2 በሆነ ውጤት ተሸንፏል። ምሽት 1 ሰዓት ተኩል ሲል የጀመረው ጨዋታ ሊቨርፑል ከፉልሃም በአንፊልድ ያደረጉት ጨዋታ ሊቨርፑሎች 2-0 በሆነ ውጤት በማሸነፍ የቻምፒየንስ ሊግ ላይ ለሚደረገው ፉክክር መቅረባቸውና ከቼልሲም በ4 ነጥብ መራቃቸው ለሊቨርፑሎች እጅግ ወሳኝ ድል ያደርገዋል። በጨዋታው ፉልሃሞች ፈታኝ ይመስሉ ነበር፣ ግን የንጉምሃ የ17 ዓመት ድንቅ ልጅ እጅግ የምታምር ጎል አግብቷል ማለት ነው። ሌላኛው ሞሳላ ኢጂፕት ኪንግ እሱኛውም ሁለተኛውን ጎል በሚገርም ሁኔታ አስቆጥሮ ሊቨርፑሎች ፈርስት ሃፍ ባገቡት 2 ጎል ጨዋታው በዛ ውጤት ተጠናቋል ማለት ነው። በዚህ መሰረት ሊቨርፑሎች 5ኛ ደረጃ ላይ የተቀመጡ ሲሆን ከማንቸስተር ዩናይትድ በ3 ነጥብ ከአስቶን ቪላ ደግሞ በ2 ነጥብ ርቀት ላይ ሆነው 5ኛ ደረጃ ላይ ተቀምጠዋል ማለት ነው። ዛሬ እጅግ አጓጊ የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲካሄዱ 10 ሰዓት ላይ ፓላስ ከኒውካስትል ፎረስት ከአስቶን ቪላ እና ሰንደርላንድ ከቶተናም የሚያደርጉት ጨዋታ እጅግ ተጠባቂ ነው። ሰንደርላንድ ከቶተናም ቶተናሞች አሁን ዌስትሃም ማሸነፉን ተከትሎ ወራጅ ቀጠና ላይ በመግባታቸው የግዴታ የዛሬውን ጨዋታ በድል መወጣት ያለባቸው ጨዋታ ሲሆን ይህ ጨዋታም 10 ሰዓት ላይ ይጀምራል። የዕለቱና የሳምንቱ ምርጡ ተጠባቂ ጨዋታ ምሽት 12 ሰዓት ተኩል ሲል ቼልሲ ከማንቸስተር ሲቲ በስታንፎርድ ብሪጅ የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታ ነው። ለሁለቱም ክለቦች እጅግ ወሳኝ ጨዋታ ነው። ቼልሲ ይህን ጨዋታ የሚሸነፍ ከሆነ ቻምፒየንስ ሊግ ላይ መሰናበቱን ያረጋግጣል። ምክንያቱም አሁን 5ኛ ካለው ሊቨርፑል ያለ ነጥብ ልዩነት አለው። ስለዚህ ቼልሲዎች ግዴታ ጨዋታው ማሸነፍ ያለባቸው ሲሆን ማንቸስተር ሲቲዎች ትላንት አርሰናል መሸነፉን ተከትሎ የነጥብ ጋፑን ለማጥበብና ቀጣይ ሳምንት በሜዳቸው ከአርሰናል ጋር እንደመጫወታቸው ዛሬም ማንቸስተር ሲቲ ከሜዳቸው ውጭ ቢሆንም የማሸነፍ ግዴታ ውስጥ ሆኖ ነው ይህን ጨዋታ የሚያካሂዱት። በቼልሲ በኩል በኢንዞ ፈርናንዴዝ በቅጣት እንደማይኖር የተረጋገጠ ሲሆን በማንቸስተር ሲቲ በኩል ስቶንስ እና ሩበን ዲያዝ የሉም። እናም የሌሎች ተጫዋቾች የመጀመሪያው ጨዋታ በኢታድ የተደረገው ጨዋታ 1-1 መጠናቀቅ ይታወሳል። የዛኔም ከአርሰናል ጋር ሊደርስ የነበረው ማንቸስተር ሲቲ ያደናቀፉት ቼልሲዎች ነበሩ። ዛሬስ ለአርሰናል ለጎረቤታቸው ውለታ ይውል ይሆን ወይስ ማንቸስተር ሲቲ አሸንፎ ከአርሰናል ጋር ያለ ነጥብ ልዩነት 1 ቀሪ ጨዋታ እያለው ወደ 6 ያጠብ ይሆን የሚለውን ለመመልከት ምሽት 12 ሰዓት ተኩል ላይ ዓለም ሁሉ ወደ ስታንፎርድ ብሪጅ የሚያመራ ይሆናል። የዕለቱን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዤ የቀረብኩት እኔ በረከት ነኝ። የምሰራው ፕሮግራም ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም በዓል።